አንተ ካልተልክ በስተኝ እንትን ልበልና እንሂድ አራንዶስ ምን መቅደስ ዋለኮ ነው አረ በመድኃኒዓለም አንተ ተቀገኝ ነገርበት እንደውም ምን እና ምን ነው ዝም በል እያልኩ ማፍቀር ብርቅ ነው እንዴ ደብዳቤ መጣፍ ባዶ በሰው ግጥም ሊወደድ እኔ ምን ግን የሆነ ነገር ያረስታል ምን ረስቷል እንኳን ባላቅ እንኳን የሆነ ነገር ረስቷል ደብዳቤ የሆነ ነገር ረስቷል ምንድነው የረስቷል ማለት ምክር ይሆናል በሌላ ግን ስጥፍ ትልቅ ሰው ሲናገር ስማኝ ይወር ለምን ልብ ቅርስላ እንደይ በጩቤ ምናምን በጦር ወቅታ ደም ጠብጠብጠብ ነገር ሆነ እንግዲህ ጀምር ወንድም እንዳደረገ ማለት ነው ጠብርግፍ ነው የምትደረግ ሲጀምር ስማ ተመክረው ነበር ሲጀምር ግን አስበሽዋል እዛ ፍቅር ባለ ሲጫወት አለሙ ስቶ ምናምን ምስጥ ብለ ምናምን ግን አንተ ቆይ እኔ ምን ግን ዋለ አንተ ደግሞ አትፈራ አትሽኮርመም ወንድሞች እኮ ሆነ ግን ዋለ ፍቅር ቆይስ ምን ነው የሚያደርገን እኔ ከሌላ ሰውስማ ምግብ አያስበላም ለለቀ ምግብ አልብሉም አንተ በልተሃል አልበላም ሰሞኑን ለካ ምግብ አልበላኝ ያለ ለዛ ነው እንዴ ደግሞ ወይኔ ወንድሜን አሞብኝ ነው ያ ማርያም እንግታር ነው የምበላው ዝም በልሽ ማፍቀር ብቅ ነው እንዴ ከላል ማፍቀር እኔ ማገበ ስላልሆነ ምንም ብትሉኝ አልሰማም ምን ታመጣው ይዞኛል እሱ ዋል አረ ዋለ ራስና ዋለ አንደና ምን ማፍቀር ባንተ ልጀመረና አንደ ያናድዳል እንዴ ሰላም እንደናችሁ ዲኤቱ ቤተሰቦቻችንና እግዚአብሔር ይመስገን በጣም ደህና ነን እንግዲህ ባለፈው ይቅርታ እና አሁን ሰላም ተስጥና ወርሳች እሺ የምራው እሺ እና ሰላም እንደናችሁ ቤተሰብ ባለፈው እንግዲህ ዋለና እኔ ደም ካፈነደዋለሁ ምንድነው አንተ ዛሬ ምን ሆነሃል ሪያል ምን ያልወንኩት ነገር አለ መቅደስ እሺ ወደ ስራ በረካ ስለ ስራ ያዝና ስራችን ሰርተን በእናትህ በቃ ሙሉ ከሆነ ብቻችን ነው ነው ያዝኛል ነግሬሃለሁ መቅደስ ወይ ዋለከነ እሺ በቃ ማርያም ክርስቲና ተፈታተኑ እሺ በቃ ቪዲዮ እንስራ የምር ዋለከነ ማለት አንተ ዝም በል እያልኩ ነው ምን ሆናችሁ ለዚህ ነው ጠራኝ ለዚህ ነው የምር ቪዲዮ ሻው በረከት ቅድምና ሙርስ ዝም ብያለሁ አሁን ግን አይደለም ችግር ነው ወደ ቪዲዮ እሺ ምንድነው ሰብዳይ ከፍ ወደ ቪዲዮ ወይስ የተፈጠረ ነገር ራስ ቆለም ታስከፋል እሺ አይም ዝም ብሎ ነው መቅደስ ወደ ስራችን አረበና ሳንደሪ ለቀልም ቦታ ነው ባከረ በመዳያን ቆይ ምን ተገኝቶ ነው አንቺ ከባድ ነው ምንድነው ያረጋን ስላላየሽ ምን አድርጎ ነው በእናት በረከት እኔ የመሸብኝ ነው በእናት ታልተሮ በልና እንደ በቃ ስራ ሰርተ እሺ ኋላ ትነግረና አሁን ወደ ስራ ያለው አንተ ካልተልክ በስተኝ እንትን ልበልና እንሂድ አራንዶስ ምን መቅደስ ዋለኮ ነው አረ በመድኃኒዓለም አንተ ተቀገኝ ነገርበት እንደውም ምን እና ምን ነው ዝም በል እያልኩ ማፍቀር ብርቅ ነው እንዴ ደብዳቤ መጣፍ ባዶ ቤኪ ማንተ ነው ወደ ስራት እንዴ ዋላ ፍቅር ዋላ ደብዳቤ ጽፏላ ዝም ብሎ ወጉደር ሰት ለቀቀው ከሰማሽ ላይ ቀር ማለት ነው እሺ አሁን ወደ እኔ ከሰማሽ ላይ ቀር መቅደስ ለቀቀኝ ተረጋጋሽ ዝም በልሽ ማፍቀር ብርቅ ነው እንዴ ከላል ማፍቀር አይደለም ስላልሆነ ምንም ብትሉኝ አልሰማችም አይደለ እሺ ነገር ብርቅ አይደለም ደብዳቤ መጣፍም ባንተ አልጀመረ ማን ደብዳቤ ጻፈ አይወልሽ እሺ እኔ የኔ ገር ታውቂያለሽ ከልካላ ነው እሺ ከነ ባለቤት ቀደም ምሳሳት ላይ ያልኩልሽ ዋላ እንገቱን አቀርቁሩ ዝም ብሎ ይሄን ደብዳቤ ሽክሽኳል እኔ ደግሞ ዝም ያጎንብሽ ያነባል ወርቅ እንደኔ ዙር ይላል ያን ደብዳቤ ነው ልትል እንደ እና እንግዲህ ምንድን ነው ኢሳውራ ጨርሶ ያውራቱ እየጻፉ ሳልኩ ነው ደብዳቤ ነው እሺ ነው ከታፍ ምን ስታይ ቤኪ ጀምር አይዋሽ መቅደስ አይዋሽ ሲቲዝንሺፕ ነገ ደብተር ስለሚፈር እኔ ኖት እየጻፍኩ ነበር ተሸክኝ አይዋሽ እንግዲህ ሲቲዝን እንግሊዝኛ ያለ ደግሞ በአማርኛ ሲጣፍ ነው ያየው እንግሊዝኛ ነው እንዴ አናግሮ እኮ ሲቲዝን አብሮ ደብተር ስለነበር እሺ እኔን ስታይ ለምን ደነገጥክና ወረቀቱን በኪሽ ቀጠልኩ ለምን ማለት ያ እንትን ነው ያ የሆነ እየጻፉ ሳል ኮነቱ በላይ ደግሞ የሆነ ወረቀት ነበርና የሆነ ገቢ እንትን እያልኩ ደግሞ የፕራንክ ሐሳብ እየጻፍኩኝ ነበር የፕራንክ ሐሳብ አፍቃሪ ውስጥ ለዛሬ ዝም ባለልና ይቀጥል እሺ መቅደስ
በመጀመሪያ እኔ እንድትሉኝ አልፈልግም። ስለዚህ አንተ ደግሞ ስራችሁ እሺ እንቀጥላለን ወደ ስራሽ ዛሬ ዝም በልና እንስማበት። ስራ ይደርሳል በቃ አይደለም በኋላ ነው ይደርሳል ስራ ይደርሳል ወሬ እኮ ይደርሳል ስራ ወሬ ይሄ ቪዲዮ አይጫንም ከፈለክ ለመቅረስ ልንገራት እኔ እኮ ትነግራታለሽ ምን ስራችንን እንስራ ቪዲዮ እንስራና እናወራለን እስቲ ቤኪ ቆይ አንተ ምን ነው ጥቅም ንገረኝ እስኪ ማለት እኔ ያላረኩት ነገር እኔ ችግር የለውም አይደለም እኔ ባላደረኩት ነገር ቀርቶ ባደረኩት ነገር ራሱ ብታወራ ምን እንደዛ ከሆነማ በቃ ካላደረከው ዝም በል ዝም ለቤተሰብ ነው የምነግራቸው እኔ ማለት ለቤተሰብ ፍለፊት አንተ ተው በቃ ይወራበት ምን ቤተሰብ እንግዲህ ዋለ ላቅም አደም ደርሶ ኧረ ዋለ ተው መፍራት እንፈገው አንተ ልጅ ተው እንጂ ደብዳቤ ወራና ማይወራ ነገር እኮ አለ እኔ በመጀመሪያ እኔ እንደዚህ ያላደረኩ በቃ አላደረክም ተው እና ይቀጥልበት ልጅ ያወራ ጀምር ቆይ አይደለም ጀምር ማን ነው በዛ ሳዶር ማለት ለምን እንትን አትምጣብኝ ነው አልመጣብኝ አይመጣብኝ የዛሬው ንገረኝ አይመጣብኝ ግን አይደለም ቤተሰብ እንግዲህ እሺ ዝም ብለን ማታችሁ ዋለ ተው ያስጨርስ በቃ አስጨርሰው ልጁን አብርሃምን እኮ ቀረጻ ላይ ነኝ ይዋሉ በቃ ለምን ሰራን ነው አሁን እሺ ቪዲዮ እንስራ በቃ ያው ቤተሰብ እንግዲህ ዋለ ላቅመ አዳም ደርሶ ማለት ነው ደብዳቤ ስጥፍ እጅ ከፍኝ ይዟል አድርገኝ አድርገኝ ምን ጀበር እየረገጥከው ነው ስራት የምር ዋለ ማናት ነገር እኛ ደብዳቤው ምንድነው የሚለው ደብዳቤው አላነበብኩም ትንሽ ከፊልም አይቼዋለሁ እሺ የኔ ውድ ያንቺ አፍቃሪ እኔ ዋለልኝ ይባላለሁ ወንድሜ ደግሞ ከልቤ ነው የምወድሽ ምናምን ስለው ገና ልጨርሶ ምናምን ስል ቅምጥ አድርገና በቀኝን ሰይ ድንብርብሩ ጠፋና ከተተው ወንድም አይደለም ምን ያሳፍራል ብታነብለት እሺ ባላደረኩት ነገር አላፍርም በመጀመሪያ ልንገርህ ካላፍራም በቃ ዝም በል አሁን ደግሞ ልንገርህ አይደለም እኔ ያላደረኩት ነገር እንዲሰራግ ራሱ ብታይ ራሱ እንደዚህ ማውራት የለብህም ልንገርህ የለብኝማ አንተ የትልቅ ሰው እንትን ነው መሆን ያለብህ የሚያምር ዝም ብለህ ንገረኝ ማናት ምን ነው ምን ልጅ ብቻ ሌላው ተው ልጅ ስሟን እንኳን ላነበው ነበር ጀምሬው ነበርኩ ልጅቱ ጽፋ አንተ ግን ማለት ነው ስታድግ የሆነ ጊሎ ካሳ ምናምን ቅንብር ምናምን ትችላለህ በቃ አሁን በቃ ወደ ስራ እንግባ ልጅቱን ብቻ የምን ልጅ ነው ልጅቱን ምን ችግር አለው ንገረን ማንን ነው የተፈቃሪዋ ልጅ ነው ያፍቃሪዋ አንተ የምታፈቅራት ልጅ ለማን ስማን ከነገርክ ለአብላም አልናገርም ለማስቲ አልናገርም ዝም ብለህ ንገረኝ ጀመር እኔ እህቴ ሄደን ወረዳት ዝም ብለህ ንገረኝ ታብረ ማለት እኔ ለጊዜው አላፈቅርኩም ሳፈቅር ነገራቸዋለሁ ስለዚህ ወደ ስራ ነው እና ቤት ቆይስ ያስጨርሰን ሲጀመር ልጅ ይስተፈርናት የትኛው ራስ ነው ክራስ ነው የትኛው ማናት እሺ እንትን አዘጋጁት አዘጋጁት ሲቀጥል ደግሞ ማለት ነው አሁን ሌላው ልጅ ማናት ምናምን የሚለውን ተውትና ማለት ነው ፖዝ እናድርገዋ ፖዝ አይሆንም ናቋርጠው እሺ ጥዋስ ተካላ አቋርጠውና ሁላችንም ሲሉ እኔ ግን ሁሉና ባካችሁ ወደ ስራ እንግባ ባካችሁ ወደ ስራ እኮ እንገባለን ግን ልጅቷ ልጅቱን ንገረን ስለምን ልጅ ነው የምትሆነው ማናት የምን ልጅ ነው ግን ለነገሩ ተይው አይነግርሽም እንኳን ደብዳቤ መጻፉን ያላመነው ነው ልጅቷ የሚነግር እኔ ደብዳቤ አልጻፍኩም አይ አልጻፈም ሲጀመር አልጻፈም ግን አስበሽዋል እዛ ፍቅር ባለ ሲጫወት አለሙ ስቶ ምናምን ምስጥ ብለ ምናምን ግን አንተ ቆይ እኔ ምን ግን ዋለ አንተ ደግሞ አትፈራ አትሽኮርመም ወንድሞች እኮ ሆነ ግን ዋለ ፍቅር ቆይስ ምን ነው የሚያደርገን እኔ ከሌላ ሰውስማ ምግብ አያስበላም ለለቀ ምግብ አልብሉም አንተ በልተሃል አልበላም ሰሞኑን ለካ ምግብ አልበላኝ ያለ ለዛ ነው እንዴ ደግሞ ወይኔ ወንድሜን አሞብኝ ነው ያ ማርያም እንከታርኝ ነው የምበላው አትዋሽ ማርያም ልበላ ካሜራ ስለሌለ በልቻው ግጥም አድርጌ የምበላው እኔ ግን ምን ቆይ አሁን በዚህ ቴክኖሎጂ ዘመን ወረቀት ደብዳቤ ምን ትጽፋለህ የምር አሰዳቢ ነው በእውነቱ ግን ደግሞ ቆይ ምን ስታደርግ ነው ያየው ከስልክ ነው ጥቅስ ስታይ ምናምን ከስልኩ ለጥቅስ እያየህ በሰው ግጥም ሊወደድ እኔ ምን ግን የሆነ ነገር ረስታል ምን ረስታል እንኳን ባላቅ እንኳን የሆነ ነገር ረስታል ደብዳቤ የሆነ ነገር ረስታል ምንድነው ረስታል ማለት ምክር ይሆናል በሌላ ግን ስጥፍ ትልቅ ሰው ሲናገር ስማኝ ለምን ልብ ቅርስ ስለ እንደይ በጩቤ ምናምን በጦር ወግታ ደም ጠብጠብጠብ ተሰረገር ወራ እንግዲህ ጀምር ወንድም እንዳታረጉ ማለት ነው ጠብርግፍ ነው የምትደረግ ሲጀምር ስማ ተመክረው ነበር በመጀመሪያ ስራ እንሰራለን ብዬ ነው እዚህ የመጣሁት ማንሰራና ዝም ብለን እንዲህ የምትቀልድ የማይሆነ ነገር እየፈጠርክ መታወራ ከሆነ ደህና የምር አንተ ምን ሆነ ነው አንተ ወደ ስራ እንሄዳለን ወደ ስራ እና ፍቅር እንዴት ነው የሚያደርግ ምናምን እያልኩ በኋላ ተረዳሁኝ ሰሞኑ ጥብዝ ሲልብኝ ወይኔ አይተሽዋል እንቅልፍ ሁላ አይወስደውም ሙዚቃ ምናምን በኤርፎን በዚህ ምናምን ሲጀምረን የማይጠፋኝ ጨርሳችሁ
ማለት አልጨረስንም ገና ወደ ስራ እንሄዳለን። የመጣንበትን ዓላማ ነገራቸውን አሰርተን እንሄድ። እየደከመኝ አይ እኛማ እንሄዳለን፣ ግን ነገሩ ዝም ብሎ አንዳንዴ ይገርማል። ዝም ብሎ እንዴት ዋለ እኮ እንዴት ለማፍቀር ደረሰ እያልኩ ዝም ብዬ እኮ እየተበሰለሰልኩ ነው በዚህ ዕድሜ ፍቅር አይዋል ሲጀመር እኛ እኔን ማነግር እኔ ሴት ነኝ አግባባ ነበረ እሷ እያለች ለመቼ ሊሆን ነው ለመቼ እኔ እኛን ካፈርከን እሷ ማትነግር እሷ ተግባባ ነበር። ሴትና ለሴት ሁለትሽም ድንጋይ ቢሽ ዋለ ተረጋጋ ዋለ አና ሲጀመር ናና ቆይ በቃ ወደ ስራ ሰራለን ሰራሙ ወደ ከተመለሽ እሺ መሰራ ከሆነ ነገር ሌላ ነገር ብትናገሩ ነው ይጥራል። እኔ እኮ ነገሩ እየገረመን ነው እንጂ እየገረመን ወልፍጆ እኔ አይደለም አልጻፍኩም እንጂ ብጽፍ ራሱ ምን ነው የሚገርም ሻው ነው ሰራ ኖት ነበር ሲጽፍ የነበረው ኖት እየጣፈ ነበር። ኖት ነው ጻፈው ለመምሩ አለው የኔ ፍቅር ብሎ ይጽፍላት ኧረ ምርሽ ነው ከመምሩ ነው የኔ ፍቅር ያዘ ሳይሆን አይቀርም። አንቺ እኮ እንዳታጣላ እንደው ምን ታመጣው ይዞኛል እሱ አረጋጎኝ ወደ ስራ ወደ ስራ አይደለም ምን ሆናችሁ የምትቀልዱት? ያምራ አንቀልዱም ወደ ስራ ነው። እሺ ቢኪ ግን ሸቱ ራሱ እኮ ኮሜዲያን ሸቱ ራሱ እንደናንተ አይቀልድም። አሁን አይቀልድም። እኔ የምልሽ መቅደስ እኔም ሲጀምር ግን እንግዲህ ፍቅር ይዞኝ መናገር ከፈረው ዋለ ነው ደብዳቤ እንዴት እንደሚጻፍ አሳየኝ ነው። አዎ እሱ ስራ ጻፈ ደግሞ አጻጻፉን ዘይዶን ጠይቂው። እሺ ይነግርሻል። ለፍቅር ስራ አልተውም እንዳት ዋል አረ ዋለ ዳሽና ዋለ አንደና ምን ማፍቀር ባንተ ልጅ ጀመረና እንደ ያናድዳል እንዴ አንደና የምርናሽ በቃ እኔ አንተ ካፈለክ እኔ ጽፍልሃለሁ ደብዳቤውን